ሰላም ጤና ይስጥልኝ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ዛሬ ማን ነበር በሚል ርዕስ የማቀርብላችሁ ባለታሪክ ስለ ዕውቁ አሜሪካዊ የፔንቴኮስቴ ሰባኪ፣ ቴሌቪዥን ወንጌላዊ፣ ዘማሪ፣ ደራሲና የወንጌል ሙዚቃ አርቲስት ነው። በ1970ዎቹና በ1980ዎቹ በዓለም ዙሪያ በጣም የታወቀ የቴሌቪዥን ሰባኪ ነበር። ጂሚ ሊ ስዋገርት። የትውልድ ቦታ ጂሚ ሊ ስዋገርት መጋቢት 15 ቀን 1935 እንደ አውሮፓውያን አቆጣጠር በፍሎሪዳ ሉዚያና አሜሪካ ተወለደ። በ1955 ዕድሜው 20 ዓመት ሲሞላው በሙሉ ጊዜ ወንጌልን መመስከር ጀመረ። በ1961 ዓ.ም ከአሴምብሊ ኦፍ ጋድ ጉባኤ እግዚአብሔር ቤተክርስቲያን ሰባኪ ሆኖ ተሾመ። በዚህን ጊዜ የራዲዮ አገልግሎትና የወንጌል ሙዚቃ መዝገቡን ማቅረብ ጀመረ። የቴሌቪዥን እና የዓለም አቀፍ ዝና በ1971 ዓመት ጂሚ ስዋገርት ቴሌካስት የተባለውን የቴሌቪዥን ፕሮግራም ጀመረ። በ1980ዎቹ የእርሱ ስብከቶች በብዙ ሀገሮች ተላለፉ። ሚሊዮኖች ተመልካቾችም ነበሩት። እንደ ወንጌል ዘማሪ ብዙ አልበሞችን አወጣ። ከ15 ሚሊዮኖች በላይ መዝገቦች ተሸጡ። በ1981 የግራሚ አዋርድ በባህላዊ የወንጌል ሙዚቃ ዘርፍ ተመረጠ። በኃጢአት መውደቅ በ1988 ዓመት በወሲባዊ ስነ ምግባር ጉዳይ ውስጥ መውደቁን በይፋ አምኗል። በዚህን ጊዜ አይ ሃቭ ሲን በሚል የቴሌቪዥን ንግግር በጣም ታዋቂ ሆነ። በዚህ ምክንያት ከሚያገለግልበት ጉባኤ እግዚአብሔር ቤተክርስቲያን አገልግሎቱ ታገደ። በ1991 ዓመት ደግሞ ተመሳሳይ የሥነ ምግባር ጉዳይ ውስጥ ተገኝቷል። እነዚህ ጉዳዮች ታላቅ ተጽዕኖ አድርሰውበታል። ከውድቀት መነሳት ችግሮቹ ከተፈጠሩ በኋላ መስበኩን አላቆመም። በራሱ የተቋቋመውን ጂሚ ስዋገርት ሚኒስትሪ አገልግሎቱን ቀጠለ። ሰላይ ብሮድካስቲንግ ኔትወርክ ኤስቢኤን የተባለውን የቴሌቪዥን እና የሚዲያ አገልግሎቱን አስፋፋ። ጂሚ ስዋገርት የመጽሐፍ ቅዱስ ኮሌጅንም አቋቋመ። የግል ሕይወት በ1952 ዓመት ከፍራንሲስ ስዋገርት ጋር ተጋብቷል። ዶኒ ስዋገርት የተባለ አንድ ልጅም አፍርቷል። ልጁም የአባቱን ፈለግ በመከተል ሰባኪ ሆኗል። የክብር ሽኝት በ2025 ዓ.ም የልብ ችግር ካርዲያክ አሬስት ከደረሰበት በኋላ በሆስፒታል ተኝቶ ነበር። ሐምሌ 1 ቀን 2025 ዓ.ም በተወለደ በ90 ዓመቱ በባቶን ሩዝ ሉዚያና ከዚህ ዓለም ድካም አረፈ። በስተመጨረሻም ጂሚ ስዋገርት በኃይለኛ ስብከቶቹ፣ በወንጌል ሙዚቃው እና በቴሌቪዥን አገልግሎቱ በዓለም ዙሪያ ተጽዕኖ ያሳደረ ሰባኪ ነበር። ነገር ግን ሕይወቱ በ1988 እና በ1991 ዓመት በተከሰቱ የሥነ ምግባር ጉዳዮች በኃጢአት ወድቋል። እግዚአብሔር በሰጠው የእንደገና ሕይወቱ ብዙዎች በአገልግሎቱ በስብከቱና በመንፈሳዊ ዝማሬዎቹ እንደተባረኩ ይናገራሉ። እግዚአብሔር የንስሐ ጊዜ ሲሰጠን ከትላንቱ ይልቅ እንድናገለግለው ይፈልጋል። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጢያ ግን በክፉ ላይ ይወድቃሉ። ምሳሌ 24 ቁጥር 16 አበቃው።